በሐዘን ጊዜ ብዙ አታንቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ፀጉር አትንጩ፣ እንደ አሕዛብ አታልቅሱ። ይህ ክርስቲያን ወግ አይደለም። በትንሣኤው ኃይል ለሚያምን ክርስቲያን በቅጡ የሚኖር ሕይወት የሚገለጠው እንዲህ ባሉ ብርቱ የሐዘን ጊዜያት ነው። ጨዋ የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። ዘመርን መሸኘት እንልመድ። እልል እያል እየዘመርን በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን። ስለ ፍቅራችን እናለቅሳለን፣ ከክርስቶስ ጋር ስላለን ፍቅር ደግሞ እንደሰታለን። ወገኖቼ በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም እረፍት ግን ካረፈን ይበቃናል አይበቃንም? እውነቱ እሱ ነው እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ እድለኛ፣ ባለጸጋ፣ ድሃ እንዳትሉ አደራችሁ። እንደምትሞቱ ሆናችሁ ኑሩ። እየሰማችሁ ነው? እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ስሩ። እዚህ ዓለም ላይ ማረፍ አይቻል፣ ከሐሳብ መላቀቅ አይቻል። በብዙ ሐሳብ በብዙ ጭንቀት መኖር። ወገኖቼ በሐዲስ ኪዳን ነገሩ እንደዚህ ነው። የምንሞተው ምን እንድንሆን ነው? ሕያው ሆነን ለዘላለም ለመነሳት። ገብቷችኋል አይደል? አሁን ሰው ሲሞት ሊኖር እንደሆነ ታስባላችሁ? እስኪ በጣም ወዳጆቻችሁን የቀበራችሁ፣ በጣም ውዶቻችሁን በሞት የሸኛችሁ ምን ብላችሁ ነው የምታስቡት? አሁን እንደምነግራችሁ ተረድታችሁ ታውቃላችሁ? ሊኖሩ ነው የሄዱት ነው የምትሉት ወይስ ምንድን ነው የምትሉት? በቃ አይደለም የምትሉት? ግን እነሱ ምን ሊያደርጉ ነው የሄዱት? ንገሩኝ። ሕያው ለመሆን መኖር ማለት ምን ማለት ይመስላችኋል? መብላት፣ መጠጣት፣ መውለድ፣ ማግባት፣ መዳር፣ መኳል። መኖር ማለት መስራት። መኖር ማለት ለመሞት መኖር ማለት ነው። ልድገመው፣ እየሰማችሁኝ ነው? ቆይ መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ባይስማማችሁ እሱ ነው እኮ ይሄ ነው። ቆይ ጥያቄው ቀለል እንዲል አድርገው። ኖረን 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 አግብተን ወልደን ሰርተን ድረን ኩለን ምን እንሆናለን? ስለዚህ የምንኖረው ምን ለመሆን ነው? ተስማምቷችኋል? ባይስማማችሁስ? መሞት ማለትስ ምን ማለት ይመስላችኋል? መኖር ማለት ለመሞት መኖር ከሆነ መሞት ማለትስ ያው ለመኖር በሉት እስኪ። ለመኖር አሁን የምንሞተው ለምንድን ነው? ካልሞትን ምን አንሆንም። ለዚህ ነው እግዚአብሔር እንድንሞት ምን ያረው የፈቀደው። ስንዴ ሲፈርስ ሲበሰብስ ፍሬ ሊያፈራ እንደሆነው ሁሉ እኛም እንደዚሁ ነው የምንሞተው ለዘላለም ሕያው ሆነን ለመኖር ነው። እስኪ እሺ ሌላ ጥያቄ ልጠይቃችሁ። በዚህች ምሽት ብትሞቱ ይሻላችኋል? በዚህች ምሽት የአሜሪካ ቪዛ ባስመታላችሁ። እሺ ጥያቄውን ልቀይረው። ሁላችሁም አጉተመተማችሁ። ትልልቅ ሰዎች ስላላችሁ እኮ ነው ይህን ርዕስ የመረጥኩት ለዚህ ማለዳ። ማታ ቢሆን ይህን ርዕስ አላነሳም።
ወጣቶቹ ገርፈው ነው የሚያባርሩኝ። እናንተ ስለምትታገሱኝ ነው። ብትሞቱ ይሻላችኋል ወይስ ቪዛ አልኳችሁ፣ ዝም አላችሁ። ጥያቄውን እስኪ ልቀይረው። በዚህች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል? በዚህች ምሽት ወደ ትራምፕ? እና ታዲያ ወደ ክርስቶስ የምትሄዱት በሞት በኩል ነው እንጂ ቤት ልትሄዱ በአውሮፕላን፣ በጀት፣ በመንኮራኩር። ግን እናንተ እዚህ አካባቢ ብልጦች ናችሁ። ይህ እግዚአብሔርን ቃል ላንሳላችሁ ማስደገፊያ እንዲሆነን። ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እግዚአብሔር ይስጥልኝ። ምን እላለሁ? ምን ላረግ? ከክርስቶስ ጋር ለመኖር ከክርስቶስ ጋር ለመኖር እናፍቃለሁ አይደለ? ከሱ በፊት ግን አንድ ቃል አለ። ምን የሚል? ልሄድ። ምን ልሄድ ማለት ምን ማለት ነው? ኦሬ የገባችሁ ናችሁ እናንተ። እኔ ጠርጥር ያለው ቅድምም እናንተን ማስተማር። ልሄድ ምን ላረግ? ልሞት። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የተወደደ መድኃኒታችን ምን አለው? ዛሬ ከኔ ጋር በገነት ትሆናለህ አለው። ወገኖቼ ሞት ባይኖር ደግሞ ፍርድ ባይኖር በዚች ዓለም ላይ ወንጀለኞች እና ወንጀል እንዴት ይጨምር እንደነበር እወቁ። ኃጢአትን ለመገደብ፣ በደልን ለማስቆም፣ ግፍን ለማስቆም ርፍ እንድንል እግዚአብሔር የሰጠው ጸጋ ነው። ለዚህ ነው የእግዚአብሔር ስጦታ ነው ያለው ባስልዮስ ዘቂሳርያ። ለማረፍ ነው። ለማረፍ እረፍ እንድንል ለማረፍ። ይሄንን እናምናለን ክርስቲያኖች። እናንተ እንደ አልዓዛር መሆን ይሻላችኋል እንደ ባለጸጋው? ምን አላችሁኝ? እያሰባችሁ ንገሩኝ። ምን አላችሁኝ? አልዓዛር እኮ ድሃ ነበረ። ድሃ መሆን ይሻላችኋል? ድምጻችሁ ሳሳሳ እንደ አልዓዛር ወይስ እንደ ባለጸጋው ነው? ጎበዞች ናችሁ። ለምን? ፍጻሜው ነው አይደለም? አያችሁ? ይህንን እንቆ ይኸውላችሁ፣ ፍጻሜውን ሳታዩ ባለጸጋ ወይም ድሃ እንዳትሉ። እየሰማችሁ ነው? ያኛው ሞተ ተቀበረ ይላል፣ ያኛውስ ወደ አብርሃም እቅፍ ገባ ይላል። ወገኖቼ በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም እረፍት ግን ካረፈን ይበቃናል አይበቃንም? እውነቱ እሱ ነው እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ እድለኛ፣ ባለጸጋ፣ ድሃ እንዳትሉ አደራችሁ። እየሰማችሁ ነው? እንደ አልዓዛር ኖሮ እንደ አልዓዛር ማረፍ ይሻላል። በምቾት በድሎት በቅምጥልነት ኖሮ ለዘላለም ከመሰቃየት። እውነት ሐሰት? ለዛ ነው እግዚአብሔር እንደዚህ የሚያዘን። ጨዋ የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። ይሻላል አይሻልም? ከመረጣችሁ እንደዚህ ኑሩ። የምንሞተው ለዘላለም ለማረፍ ነው። የምንሞተው የከበረ ዕቃ የከበረ ሰውነት ይዘን ለመኖር ነው። ከክርስቶስ ጋር ለዘላለም ለመኖር ነው። የበለጠውን ትንሣኤ እንድናገኝ ነው። ኃጢአታችን እንዲከለከል ነው። መጨረሻ ለምን እንደምንሞት ታውቃላችሁ? ወደ ቤታችን ለመሄድ ነው። ወደ ሀገራችን ለመሄድ ነው።
በጣም የምትወዱት መንገድ የትኛው ነው? እናንተ በጣም የምትወዱት መንገዳችሁ የትኛው ነው? የእናንተን አላውቅም። ከፀሐዩ ጋር ተደምሮ የኔ ጥያቄ መከራ እንዳያበላችሁ። እኔ በጣም የምወደው መንገድ ወደ ቤት የሚወስደኝን መንገድ ነው። እርፍ የምልበት ቤተሰቦቼን የማገኝበት ነው። አይደለም ነው ወደ ቤታችን አይደል? በጣም ውብ የሆነ ቤታችን የምንሄደው በሞት አማካኝነት ነው። ያቺ ሀገራችን የት ናት? በሰማይ አይደለም ይለው። ሀገራችን ቤት ነው በሰማይ። ዜግነታችን ክርስቶሳዊ ሰማያዊ። ወደ ሰማይ ወደ ሰማይ እዚህ የመጣ ነው። አደራችሁን ለቱሪስትነት ነው። እዚህ ምን ሆነን ነው? ቱሪስት። ይስማማችኋል? ባይስማማችሁስ? ወደ አንድ ገዳም የገባ አንድ ቱሪስት ገዳሙ ሊጎበኝ ሄዶ አንድ መነኩሴ ቤት ሲገባላችሁ አንዲት ሰሌን መተኛ፣ አንዲት ሳህን መበያ፣ አንዲት ኩባያ መጠጫ ብቻ አገኘ። ደነገጠና ቱሪስቱ አባቴ አቤት ንብረት ዕቃ የት አለ ይለዋል። እኔ አዎ አንተን የት አለ ንብረት? ምንም ንብረት እኮ አይታየኝም አለው። ትንሽ ያስብና ያ መነኮስ ቱሪስቱን እንዲህ ይለዋል፣ ልጄ አቤት ያንተስ ንብረት ለመሆኑ የት አለ? ያንተስ ሀብት የት አለ ይለዋል። አባቴ እኔ እኮ እዚህ ገዳም ቱሪስት ብቻ ነኝ ይለዋል። መነኩሴው ምን አለው? ልጄ እኔም እንዳንተ ነኝ። እዚህ ዓለም ላይ ምን ብቻ ነኝ? ቱሪስት ብቻ ነኝ። ዕቃ ስሰበስብ አልኖርም። ምን ስለሆንኩ? ቱሪስት ነኝ። እየሰማችሁ ነው? እንግዶች ነን እያልኳችሁ ነው። እንግዳ የእንግድነት ዘመን ነው። እየሰማችሁ ነው? የእንግድነት ዘመን አዲስ ዓመት ስለሆነ ነው። እግረ መንገዴን ርዕስ የመረጥኩት ዘመን ሲጨመርልን፣ ዕቃ ሲዳብርልን፣ ሀብት ሲመጣልን እንዳትረሱ እንግዶች ነን። እንግዳ ወደ ቤቱ ለመሄድ አይደል እየተዘጋጀ የሚኖረው አይደለ? ወደ ሀገሬ ስንቅ ይዤ እመለሳለሁ እያለ አይደል ሀገሩን የሚናፍቀው? እንደሱ ማለት ነው። ስለዚህ ወደ ሀገራችን መሄጃ መንገድ ነው። ለዛ ነው ወደ ሀገራችን ሊሰበስበን ነው የምንሞተው። እየሰማችሁኝ ነው? እንደሱ ነው። አሁን ሞት መልአከ ሞት መጥቶ እንደው ትንሽ ልፈትናችሁና ላብቃ እስኪ። መልአከ ሞት መጥቶ እናቶች እህቶች ብዙ ናችሁ። አንድ 15 ሰው 20 ሰው እንደው ለምን አሳንሰዋለሁ ልውሰድ ቢል ወንዶች አነስ ትላላችሁ። አንድ 10 ሰው ልውሰድ ቢል መሄድ የምትፈልጉ እስኪ እጃችሁን አውጡ። እዚህ ተጋብዞ መምህር ጋብዘውት ይቅር በሉኝ ጋብዘውት እኔ ሳሎን ያልኳችሁ ተጋብዞ መጥቶ መሄድ የምትፈልጉ ስብከቴ ምንም ፍሬ አላፈራም። በቃ እሰይ ከዋላሉ አልሰማችሁኝም ማለት ነው ወይስ አላመናችሁኝም ነው? ትንሽ መቆየት ፈልጋችሁ ነው? እግዚአብሔር በነገር ሁሉ ማስተዋልን ይስጣል። ዛሬ አይደለም ግድ የለም ለሁል ጊዜ ግን ይሄን አስቡት እሺ። እንደምትሞቱ ሆናችሁ ኑሩ። እየሰማችሁኝ ነው? እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ስሩ። ደግሞ ቤት ገብታችሁ ነገር ዓለሙን እንዳትተውት። ሰምታችሁኛ? እንደምትኖሩ ሆናችሁ ምን በሉ? ስሩ። እንደምትሞቱ ሆናችሁ ምን በሉ? ኑሩ። ናደራችሁን ክርስቲያን በጣም ክርስቲያን የሚሆነው አሁን በተነጋገርነው ሐሳብ ላይ ድል አድራጊ ሲሆን ነው። ሞትን ሲንቅ ነው። ሰማዕታት ሞትን ንቀዋል። መነኮሳት ሞትን ንቀዋል። መናንያን ሞትን ንቀዋል። ቅዱሳን ሞትን ንቀዋል። ለዛ ነው ጨዋ የሆኑት። ለዛ ነው የታረመ ጸባይ የያዙት። ለዛ ነው ክርስቶስን የተከተሉት። የክርስትና ትልቁ ኃይሏ አሁን ያልኳችሁን ነገር በመናቅ ይልቁንም ደስ በመሰኘት ነው።
እየሰማችሁኝ ነው? ባልና ሚስት ናቸው አሉ። በጣም ይዋደዳሉ፣ እጅግ በጣም ትንሽ ሲለው እኔ ታነቅ ትላለች፣ ሲያደናቅፋት እኔ ልደፋ ባይ ነው። ፍቅራቸው የትየለሌ ነው። አንድ ጎረቤት ይህን ፍቅራቸውን ሲያይ ከርሞ ግን የምራቸውን ነው እውነታቸውን ነው የሚዋደዱት ብሎ አንድ ቀን ቼክ ማድረግ ፈለገ። አያድርስባችሁ እንዲህ አይነት ጎረቤት። ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ አንድ ቀን በራቸውን በኃይል አንኳኳው። በኃይል ሲንኳኳ እዚህ አዲስ አበባ ነው ታሪኩ የተፈጸመው። በር በኃይል ከተንኳኳ ወይ ቀበሌ ነው ወይ ደንቦች ናቸው መቼም እኛ ሀገር። ሴትዮዋ በራ ወጣ ክፍት ስታደርግ ጥቁር በጥቁር የለበሰ የተመዘዘ ሰይፍ ያዘ ሰው ቆሟል። ደነገጠች። ማን አለችው? እኔ ሞት ነኝ። እና ምን ልታረግ እዚህ መጣ አለችው። አይሞቱማ፣ እንዴት ይሞታሉ? የሚሞተው የታመመ ሰው አይደለ? በእኛ ቤት አልጋ ያዘ ሰው። እኛ እኮ ምስኪኖች ነን። ውሻ እንኳን ሲጮህ እዛ መንደር ውስጥ አይ አቶ ገሌ ዛሬ ሊሞቱ ነው። ቤት መዳቢዎች፣ ሟች ቆጣሪዎች። አሁን አንድ ምስኪን ዘፋኝ ትዝ ይለኛል፣ ማዲንጎ የሚባል አሁንም ይሞት ይመስላል። እሱ ደግሞ እናንተ እንደዚህ እንዳታረጉና እንዳጽፉ ነግሬያለሁ። እሷም የተረዳችው እንደዚህ ነው። የሚሞቱት አንድ የታመሙ ሰው ነበሩ አቶ ገሌ የሚባሉ። ተሳስተ የሆነ አድራሻ በዚህ ቀጥታ ሄደ ጥፍ ብለህ አይደለም እዚህ ቤት ነው የመጣሁት አለ ሞት። ምንም ያድራሻ ለውጥ ስህተት የለም እዚህ ቤት ነው ይላል። እና ምን ፈለግ ልወስድ። ሴቲቱ ወደ ኋላ ዞር ብላ አይታ ባሏ እንደሌለ ምን ያደርጋል? እኛ ጋር ከሆነ አድራሻ የመጣው ባሌ ውስጥ አለልህ። እኔ ወጥ ውጭ አብኩቼ አስፍቼ ጋግሬ ልጆች ማኖረው እኔ ነኝ። ባሌ ውስጥ አለ ውሰደው አለች። ፍቅራቸውን ሊለካ መጣል አልኳቸው። እንደሱ ነው ነገሩ። ባል ስትቆይበት ለካ መጥቶ ሰምቷቸው ኖሯል። እኔ አላመጣሁትን ታሰፊዋለሽ፣ እኔ አላመጣሁትን ተወጨውጪዋለሽ፣ እኔ አላመጣሁትን ትሰሪዋለሽ። ጸብ። ከዛ ሴትዮይቱ ፈሊጠኛ ነበረች አሉ። የድሮ ሴት ሳትሆን አትቀርም። እናንተን ማለት አይደለም። በሰላም መውጣት ትፈልጋለሁ። ከዚህ ግን ምን አለች አሉ መሰላችሁ? ለመሆኑ ሞት ሆይ፣ አቤት ከዚህ ቤት ስንት ነፍስ ነው የምትፈልገው ትለዋለች። እኔ ከዚህ ቤት የምፈልገው አንድ ነፍስ ነው። አውቆ በደንብ ሲያስጨንቃቸው ምን ያደርጋል፣ ያሳዝናል። እኔ ጸንሻለሁ፣ 2 ነፍስ ነኝ፣ ባሌን ውሰደው ብላ ለማምለጥ ሞከረች አሉ። እንደዚህ ማምለጥ ይቻላል? አሁን እናንተ ሞት ቢመጣ እየሳቃችሁ ወይስ እያዘናችሁ ትሄዳላችሁ? ለመኖር ከሆነ ከክርስቶስ ጋር ለመኖር ከሆነ እርፍ ለማለት ከሆነ የሚበልጠውን ክብር ለማግኘት ከሆነ ወደ ዘላለም ቤታችን ለመመለስ ከሆነ ልሂድ ማለት የክርስቲያን ወግ ነው። ካልሞትክ ሕያው አትሆንም። ይቆየን። ፀሐይ ላይ ብዙ አቆየዋችሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ አባታችን የአቡነ ሀብተ ማርያም በረከት ረድኤት አይለየን። በሐዘን ጊዜ ብዙ አታምቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ፀጉር አትንጩ፣ እንደ አሕዛብ አታልቅሱ። ይሄ ክርስቲያን ወግ አይደለም። በትንሣኤው ኃይል ለሚያምን ክርስቲያን በቅጡ የሚኖር ሕይወት የሚገለጠው እንዲህ ባሉ ብርቱ የሐዘን ጊዜያት ነው። እየዘመርን መሸኘት እንልመድ። እልል እያል እየዘመርን በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን። ስለ ፍቅራችን እናለቅሳለን። ከክርስቶስ ጋር ስላለን ፍቅር ደግሞ እንደሰታለን።